እናንተ የተወደዳችሁ ኦርቶዶክሳውያን ክርስቲያኖች ወደ ቤተክርስቲያን ለመሄድ ዝግጁ፣ ቅዳሴውን ለማስቀደስ፣ ዕጣኑን ለማሽተት፣ ጸበሉን ለመጠጣት ዝግጁ። ሰንበት መጣችልን። ይህን ቪዲዮ የምሰራው እንደዚህ ኢንስፓየር ሆናችሁ ወይም ተነሳስታችሁ ወደ ቤተክርስቲያን እንድትሄዱ ነው። ኦርቶዶክሳውያን ክርስቲያኖች በአካባቢያችሁ ቤተክርስቲያን ያለ ወጣቶቹ ተሰብስባችሁ ምናምን ከቤተክርስቲያን መልስ በኋላ ደግሞ ደጀ ሰላማዊ ቁጭ ብላችሁ ግሩፕ ክሬት ታደርጉና ምን ይሻላል፣ ቤተክርስቲያን እኮ እንዲሆነች እየተሳደደች ነው ያለችው፣ መናፍቃን እንዲያደርጉ ነው ያሉት፣ ምን ይሻላል? ተወያዩ፣ ወጣቶቹ ተወያዩ። እየሰማችሁ ተወያዩ፣ በቃ ተነጋገሩ። ቤተክርስቲያን የእናንተ ናት። ከዛ በአካባቢያችን ቤተክርስቲያን የለን የምትሉኝ ወንድምና እህቶች ደግሞ እኛ ራሳችን እያንዳንዳችን እንደ ቤተክርስቲያን እንተረጎማለን። አንተ አንድ ቤተ መቅደስ ነህ። ራስን የተከበርክ አድርግ። ኦርቶዶክሳዊ አይን ይኑረህ። ከኃጢአት ሽሽ። በኃጢአት ብትወድቅሳ ንስሐ ተሰርቶልሃል። እኛ እንደ መናፍቃኖቹ ኧረ እኛ ድነናል ብለን አንዘልም፣ አንፈርጥም። ድነናል፣ እየዳን ነው፣ እንድናለን ብንለው ለዛ ነው። ድህነታችን ልናጣ እንችላለን። ዮሐንስ ወንጌል ምዕራፍ 15 ያነበበ ሰው ይህን ነገር አይናገርም። በነገራችን ላይ ፍሬ ካላፈራ ወደ ማይጠፋው እሳት ትጣላለህ ብሎ መጽሐፍ ቅዱስ ይናገራል። እንግዲህ እኛ ኦርቶዶክሳውያን ምን አገባን? በዛ ማለት በዚህ እንግዲህ በቀራንዮ አደባባይ የተሰቀለውን ሞታችንን ሙቶ ያጠፋውን ከሙታን መካከል በገዛ ፈቃዱ ተለይቶ የተነሳውን አምላካችን መድኃኒታችን ኢየሱስ ክርስቶስን ለፍርድ የሚመጣውን ቅድስት ቤተክርስቲያናችን በሥርዓተ ቅዳሴዋ እንዴት እያለች እንደምታመሰግነው እናያለን። ሰዎቹ እንደሚሏት አይደለችምና። ካህኑ ምን ይላል? ዳግመኛም ሁሉን የያዘ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንማልዳለን። ሰው ወዳጅ ሆይ ከቸርነትህ እንሻለን፣ እንለምናለን። አቤቱ አንድነታችንን አስብ፣ ባርካቸው ይላል። ከዛ ከዲያቆኑም ይላል ጸልዩ በአበዛቲ ቤተ ክርስቲያን ቅድስት ወማህበርነ በውስቴታ። ህዝቡ ምን ይላል? ማህበርነ ባርክም በሰላም። በአማርኛ ምን ማለት ነው? ክብር ለምትሆን ለዚህች ቤተ ክርስቲያን በውስጧም ስላለ አንድነታችንንም ጸልዩ። ከዛ ደግሞ ህዝቡ አንድነታችንን ባርክ፣ በሰላም ጠብቅ። ከዛ ካህኑ ይላል የተደነቀችና የከበረች ፈቃድህን ያለማቋረጥና ያለመከልከል እንዲሰሩ ያንተ የሆኑ ዘንድ የጸሎትን ቤት፣ የንጽህናንን ቤት፣ የበረከትንን ቤት ስጣቸው ለእኛ ለባሮች ከእኛም በኋላ ለሚነሱ አቤቱ ስጠን፣ እስከ ዘላለም ዘመን ስጥ። አቤቱ አምላኬ ሆይ ተነስ፣ ጠላቶችህም ይበተኑ። ቅዱስ ምስጉን የሚሆን ስምህን የሚጠሉ ሁሉም ከፊትህ ይሽሹ። በጊዜው ሁሉ ፈቃድህን የሚሰሩ ወገኖች ግን እልፍ አእላፋት በሚሆኑ መላእክት በረከት የተባረኩ ይሁኑ። በአንድ ልጅ በእርሱ ያለ ክብር ጽንዕ ላንተ ይገባል፣ ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ አሜን። ከዛ ዲያቆኑ ይላል ንበል ኩልነ በጥበበ እግዚአብሔር አውስኡ ጸሎተ ሃይማኖት። በእግዚአብሔር ጥበብ ሁነን ሁላችን የሃይማኖትን ጸሎት እንበል ይላል። መጣች እንግዲህ መለያያችን እዚህ ላይ ነው። እንግዲህ ከምንፍቅናው ዓለም ጋር አንድ አምላክ በሚሆን ፍጥረቱን ሁሉ በፈጠረ በጌታችን በፈጣሪያችን በመድኃኒታችን በኢየሱስ ክርስቶስ አባት እናምናለን። በባህሪው ምክንያት የለበትምና አስቀድመን እንደተናገርን በዘመኑ ሁሉ ይኖራል እንጂ ጥንት ወይም ፍጻሜ የለውምና የማይጠፋ ብርሃን አለው። ወደ እርሱ መቅረብ የሚቻለው የለም፣ ሁለተኛ አይደለም፣ ሶስተኛም አይደለም፣ አይጨመርበትም። ብቻውን ለዘላለሙ የሚኖር አንድ ነው እንጂ የማይታወቅ የተሰወረ አይደለምና ሁሉን የያዝና ከፍጥረቱም ሁሉ በላይ የሰለጠነ መሆኑን በኦሪትና በነቢያት ፈጽመን አወቅ ነው እንጂ የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አንድ ነው። ዓለም ሳይፈጠር የተወለደ ከእርሱ ጋር የተካከለ የሚሆን አንድ ልጅ ሰራዊትና ሲመታትን ስልጣናትንም ሁሉ የፈጠረ በኋለኛው ዘመን ሰው ይሆን ዘንድ የወደደ ያለ ዘራ ብሲ ከቅድስት ከምትሆን ከመቤታችን ከድንግል ማርያም ስጋን ነሳ። ያለ ኃጢአትና ያለ በደል እንደ ሰው አደገ። በአንደበቱ ማሰት የለበትም። ከዚህ በኋላ በስጋ ታመመ፣ ሞተም። በሦስተኛውም ቀን ከሙታን ተለይቶ ተነሳ። ወደ ላከው ወደ አብ ወደ ሰማይ አረገ። ኃይልን ባለው ቀኝ ተቀመጠ። ከአብ የሰረጸ ጰራቅሊጦስ መንፈስ ቅዱስን ሰደደልን። ዓለሙንም ሁሉ አዳነ። ከአብና ከወልድ ጋር ህልው የሚሆን እንግዲህ የእግዚአብሔር ፍጥረት ሁሉ በጎ እንደሆነ የሚጣልም እንደሌለ እንናገራለን። የሥጋ ሕይወት የምትሆን ነፍስ ግን ንጽሕት ቅድስት ናት።
እኛስ ጋብቻ ንጹሕ እንደሆነ ልደትም ርኩሰት እንደሌለበት እንናገራለን። ሕዝቡ ይበዙ ዘንድ እግዚአብሔር አዳምና ሔዋንን ፈጥሯቸዋልና ከሥጋ ጋር የማትሞትና የማትበሰብስ ነፍስ በሥጋችን እንዳለ እናስተውል። እኛስ የሃይማኖት ለዋጮችን ሥራቸውን እንጸየፋለን። መለየታቸውንም ሁሉ ሕግ መለወጣቸውን እነርሱ በእኛ ዘንድ የረከሱ ናቸውና። ዳግመኛም የሞቱ የጻድቃንና የኃጥአን ትንሣኤ እንዳለ እናምናለን። ሁሉ እንደ ሥራው ፍዳውን የሚቀበልበት የፍርድ ቀንም እንዳለ እናምናለን። ዳግመኛም ክርስቶስ ሰው ከመሆኑ የተነሳ ምንም ሕጸጽ እንደሌለበት እናምናለን። በእውነት ሰው የሆነ የእግዚአብሔር ቃል ነው እንጂ የአብ ሊቀ ካህን የሚሆን እርሱ የሰውን ባህሪ ከእግዚአብሔር ጋር አስታረቀ። እንግዲህ እንደ አይሁድ አንገዘር። ኦሪትንና ነቢያትን የሚፈጽማቸው እንደመጣ እናውቃለን። አሕዛብ ሁሉ የእርሱን መምጣት ተስፋ የሚያደርጉት ኢየሱስ ክርስቶስ ከይሁዳ ከእሴይ ስር የተገኘ ስልጣኑ በትከሻው ላይ የሆነ ነው። ክብር ምስጋናና ገናነት ቡራኬና ውዳሴ መመስገን ለእርሱ ይገባዋል፣ ዛሬም ዘወትርም ለዘላለሙ አሜን እንላለን። ተመልከታት ቅዱስ ቤተክርስቲያን አይመታደላችን